በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክ በፊትህ እሰድዳለሁ። ዘጸአት 23 ቁጥር 20። ጌታችን መድኃኒታችን ኢየሱስ ክርስቶስ ወዳዘጋጀልን ስፍራ ወደ መንግሥተ ሰማያት ስንጓዝ በመንገዳችን ላይ ሆኖ የሚያደናቅፈንን ሁሉ ከፊታችን የሚያነሳልንና ስንደክም የሚያበረታን በፊቱ እንድንጠነቀቅ የተነገረን ቃሉን እንድናደምጥ የእግዚአብሔር ስም በርሱ ላይ የሆነ በኃጢአት መስራት ካስመረርነው ይቅር የማይል ቃሉን ብንሰማ ጠላቶቻችንን የሚጣላቸው ያለንን ሁሉ ብናደርግ ከፊታችን አሞራውያንን፣ ፌርዛውያንን፣ ኬጢያውያንን፣ ኢያቡሳውያንን፣ አሕዛብን የሚያስጨንቁንን የሚያስጨንቅ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ ከሚላኩት መናፍስት አንዱና ዋነኛው ሊቀ መላእክት ቅዱስ ገብርኤል ነው። ገብርኤል ማለት ሰውና አምላክ ማለት ነው። ሊቀ መላእክት ቅዱስ ገብርኤል የእግዚአብሔርን ዙፋን መንበረ ጸባዖትን ከሚሸከሙት አራቱ ኪሩቤል አንዱ ገጸ ሰብ ሲሆን ገጸ ሰብ የሚባለው ሊቀ መላእክት ቅዱስ ገብርኤል ነው። ቅዱስ ገብርኤል በኪሩቤልና አርባብ በተባሉ መላእክት ላይ ተሹሞ የሚኖር ብርሃናዊ መልአክ እንደሆነ ታላላቅ የቤተ ክርስቲያን ሊቃውንት ይናገራሉ። ሊቀ መላእክት ቅዱስ ገብርኤል ከኪሩቤል አንዱ ስለሆነ ቅሩበ እግዚአብሔር አሐዜ መንጦላይት ሰዓሌ ምሕረት በመሆኑ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ሲል ተናግሯል። ዘወትር ቅዱስ ገብርኤል በእግዚአብሔር ፊት ስለሚቆምና ለሰው ልጆች ምሕረት ስለሚለምን ወዳጆቹን ከመከራ ሥጋና ከመከራ ነፍስ የሚጠብቅ መልአክ ነው። ሊቀ መላእክት ቅዱስ ገብርኤል በመጀመሪያ ጊዜ ማኅበረ መላእክትን እንኳን ሳይቀር ያረጋጋ መልአክ በመሆኑ መልአከ ሰላም ይባላል። ድኅነተ ዓለም የሚፈጸምበትን የእግዚአብሔር ቃል የፈጣሪያችን የኢየሱስ ክርስቶስን ሰው መሆን ለቅድስት ድንግል ማርያም ያበሰረ መልአክ በመሆኑ መልአከ ብስራት መጋቤ ሐዲስ ይባላል። እግዚአብሔር ቃል ጌታችን ኢየሱስ ክርስቶስ ከንጽሕት ቅድስት ድንግል ማርያም በቤተልሔም በከብቶች በረት በተወለደ ጊዜ ልደተ ወልደ እግዚአብሔርን ያበሰረ መልአክ በመሆኑ መልአከ ፍስሐ ወሐሴት የፍጹም ደስታ መልአክ ተብሎ ይጠራል። ሊቀ መላእክት ቅዱስ ገብርኤል በሰው ልጆች ጭንቅና መከራ ጊዜ ስሙ ሲጠራ ፈጥኖ ለተቸገሩ ሰዎች የሚደርስ ከማንኛውም አስከፊና አስደንጋጭ መከራ የሚታደግ ኃያል መልአክ በመሆኑ መልአከ ኃይል ተብሎ ይጠራል። ልዑለ ባሕሪ እግዚአብሔር አምላክ አእላፍ መላእክትን በዕለተ እሁድ ከፈጠረ በኋላ ከመላእክት ልቆ የተፈጠረው ሳጥናኤል ወይም ዲያብሎስ የሐሰት አባትና ጀማሪ በመሆኑ እኔ ፈጠርኳችሁ ብሎ የሐሰት ቃል ለመላእክት ተናገረ። በዚያን ጊዜ ለማኅበረ መላእክት ወይቤሎሙ ንቁም በበህላዌነ እስከንረክቦ ለአምላክነ በማለት የሰላም መልአክ ቅዱስ ገብርኤል የፈጠረንን እግዚአብሔር እስከምናገኝ ድረስ በያለንበት ንቁም ብሎ ማኅበረ መላእክትን አረጋግቷል። ማኅበረ መላእክትን ያረጋጋ ሊቀ መላእክት ቅዱስ ገብርኤል ከአባታችን ከአዳም ጀምሮ እስከ ሕልቀተ ዓለም ድረስ የሚነሱትን ሰብአ ዓለም የሚረዳና የሚጠብቅ ሊቀ መላእክት ቅዱስ ገብርኤል ነው። ይኸውም የሰው ልጅ ጥንተ ጠላት ዲያብሎስ አዳምንና ሔዋንን ሱባኤ ከገቡበት ባሕር ውስጥ አስወጥቶ ከባድ መከራ ባደረሰባቸው ጊዜ በደብረ ቅዱስ አባታችን አዳምን እናታችን ሔዋንን የረዳ እርሱ ነው። ለአዳምና ለሔዋን ቅዱስ ገብርኤል ከገነት ፍሬያት አዕዋፍ አምጥተው ዋሻዎችን እንዲሞሉላቸው አድርጓል። ለአብርሃም ልጅ ለእስማኤል ከእናቱ ከአጋር ጋር ዋየ ፀሐይ በበረታበት በዚያ በረሃ ውሃ አጥተው በተጨነቁ ጊዜ ሊቀ መላእክት ቅዱስ ገብርኤል በበረሃ ቀዝቃዛ ውሃ አመንጭቶላቸው ጠጥተዋል።
ሊቀ መላእክት ቅዱስ ገብርኤል በብሉይ ኪዳን ዘመን የነበሩትን ቅዱሳን አበውን፣ መሳፍንትን፣ ነገስታትን፣ ነቢያትን፣ ካህናትን ከማንኛውም አስከፊ መከራ ጠብቋቸዋል፣ ረድቷቸዋልም። ነቢየ እግዚአብሔር ዳንኤል በአምልኮተ እግዚአብሔር በጸሎትና በስግደት ላይ በነበረ ጊዜ እንዲህ ሲል ተናግሯል። በአምላኬ በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገና በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ገብርኤል ሊረዳኝ እየበረረ መጣ። በማታም በመስዋዕት ጊዜም ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለኝ፣ ዳንኤል ሆይ ጥበብና ማስተዋልን እሰጥ ዘንድ አሁን መጥቻለሁ። ትንቢተ ዳንኤል ምዕራፍ 9 ከቁጥር 12 እስከ 24። ነቢዩ ዳንኤል ወደ ፈጣሪው ወደ እግዚአብሔር በንጽሐ ልቦና ሲጸልይ ሊቀ መላእክት ቅዱስ ገብርኤል ተልኮ መጥቶ ዳንኤልን አረጋጋው፣ ዳሰሰውም፣ ማስተዋልንና ጥበብን ሰጠው። ምስጢረ ስጋዌንም ገልጾለት መቅደስ ትትሃነጽ እስከ ክርስቶስ ወእምዝ ትትመዘበር ብሎ ተናግሯል። ዳንኤልን የጠበቀና የረዳ ቅዱስ ገብርኤል አሁንም ወዳጆቹን ሲረዳ ይኖራል። ከነቢዩ ዳንኤል ጋራ በፄዋዌ ወደ ፋርስ ባቢሎን ከኢየሩሳሌም የወረዱ አናንያ፣ አዛርያ፣ ሚሳኤል ወይም ሲድራቅ፣ ሚሳቅ፣ አብድናጎ ተብለው የሚጠሩ 3 ወጣቶች ነበሩ። ታሪካቸው በትንቢተ ዳንኤል ከምዕራፍ 1 እስከ ምዕራፍ 4 እንደተገለጸው እነዚህ 3 ወጣቶች ከኢየሩሳሌም ተማርከው ወደ ፋርስ ባቢሎን እንደወረዱ ንጉሡ ናቡከደነጾርም 3ቱን ወጣቶች አናንያን፣ አዛርያን፣ ሚሳኤልን የባቢሎናውያንን ቋንቋና ጥበብ እንዲማሩ ካደረገ በኋላ በባቢሎን አውራጃዎች አስተዳዳሪ አድርጎ ሾማቸው። በኋላም ንጉሡ ናቡከደነጾር በፍቅረ ጣዖት ተይዞ በአደባባይ ጣዖት አቁሞ ለጣዖቱ በመንግስቱ ግዛት ያሉ ሰዎች ሁሉ እንዲሰግዱ አዋጅ ባወጣ ጊዜ ሰውም ሁሉ ለጣዖቱ ሲሰግድ 3ቱ ወጣቶች አናንያ፣ አዛርያ፣ ሚሳኤል ለፈጠረን ለእግዚአብሔር ብቻ እንሰግዳለን እንጂ ለጣዖት አንሰግድም አሉት። ለጣዖቱ ምስል ያልሰገደ ሰው በነደደ እሳት ተቃጥሎ እንዲሞት ተወስኖ ነበርና ለንጉሡ ለናቡከደነጾርም ያስተማርካቸው የሾምካቸው አናንያ፣ አዛርያ፣ ሚሳኤል ወይም ሚሳቅ፣ ሲድራቅ፣ አብድናጎ ላቆምከው ጣዖት አንሰግድም አሉ ብለው ወሬኞች ነገሩት። ንጉሡም ለጣዖቱ ካልሰገዳችሁ በዚህ አስፈሪ እሳት ተቃጥላችሁ ትሞታላችሁ ሲላቸው 3ቱም ሕፃናት በአንድነት ንጉሥ ሆይ በዚህስ ልንመልስልህ ይገባናል ብለው መናገር ጀመሩ። የምናመልከው አምላካችን ከሚነደው እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ባያድነን እንኳን ላቆምከው ላንተ ምስል ለጣዖት አንሰግድም ብለው መለሱለት። በዚያን ጊዜ ንጉሡ ናቡከደነጾር እጅግ ተቆጥቶ የሚነደውን እሳት ከቀድሞው 7 እጥፍ እንዲጨምርና እንዲቦገቦግ አደረገው። የእሳቱም ነበልባል እጅግ አስፈሪ ሆነ። አናንያ፣ አዛርያን፣ ሚሳኤልን ያስሩ ዘንድ ወደሚነደው ወደ እቶኑ እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላንን አዘዘ። የዚያን ጊዜ 3ቱ ሕፃናት ከቀሚሳቸው ከሰናፊላቸው ከመጎናጸፊያቸው ጋር በሚነደው በእቶን እሳት ውስጥ ታስረው ተጣሉ። የጣሏቸው ኃያላን ሰዎች ግን የእሳቱ ወላፈን ወዲያውኑ ገደላቸው። የመላእክት አለቃ ቅዱስ ገብርኤል ከእግዚአብሔር ተልኮ መጥቶ የነደደውን እሳት አቀዝቅዞ ወደ ውሃነት ለውጦ 4ኛ በመሆን በእሳቱ ውስጥ ቅዱስ ገብርኤል ለንጉሡ ስለታየው በመገረም አማካሪዎቹን እንዲህ አላቸው፣ 3 ሰዎች አስረን በእሳቱ ውስጥ ጥለን አልነበረምን? እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎችን አያለሁ።
ምንም አላቆሰላቸውም። የአራተኛው መልክ የአማልክትን ልጅ ይመስላል ብሎ መሰከረ። የዛን ጊዜ ንጉሡ ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል ባሪያዎች ሲድራቅ፣ ሚሳቅ፣ አብድናጎ ኑ ውጡ ብሎ ተናገራቸውና የራሳቸው ጠጉር እንዳልተቃጠለች ሰናፊላቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው አየ። ይህ ሁሉ የሆነው በቅዱስ ገብርኤል ጥበቃና ተራዳይነት ነው። ዛሬም በዘመናችን በአምልኮተ እግዚአብሔር በምግባር በትሩፋት የጸኑትን በቅዱስ ገብርኤል የተማጸኑትን ወጣቶች፣ እናቶች፣ አባቶች ሁሉ በዓለማችን ላይ ከሚነደው ከኤድስ እሳትና ከልዩ ልዩ መከራ ሲጠብቅ ይኖራል። በዘመነ ካህናትም ሊቀ ካህናቱ ዘካርያስ በቤተ መቅደስ ጸሎተ ዕጣን በሚያደርስበት ጊዜ በመሠዊያው በስተቀኝ ሊቀ መላእክት ቅዱስ ገብርኤል ተገልጾ ጾምህንና ጸሎትህን እግዚአብሔር ተቀብሎልሃል፣ ወንድ ልጅ ትወልዳለህ በማለት ልደተ ዮሐንስ መጥምቅን አብስሯል። በሰይጣን የሽንገላ ቃል ምክንያት አዳምና ሔዋን ሕገ እግዚአብሔርን በመተላለፋቸው መላው ዓለም ጨለማ ለብሶ ቅዱስ ገብርኤል በብስራቱ ድንግል ማርያምን አምላክን ትጸንሻለሽ ብሎ በማብሰሩና እመቤታችንም ይሁንልኝ ይደረግልኝ በማለቷ መላው ዓለም ከጨለማ ወደ ብርሃን ተሸጋገረ ይላል የታኅሳስ ወር የቅዱስ ገብርኤል ድርሳን። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ በትንቢተ ነቢያት የተነገረው የድኅነተ ዓለም የተስፋ ጊዜ ሲደርስ ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ዘንድ ወደ ቅድስት ድንግል ማርያም ተልኮ መጣ። እመቤታችን ቅድስት ድንግል ማርያምም በመቅደሰ ኦሪት ሐርና ወርቁን እያስማማች ስትፈትን የቃለ እግዚአብሔር የፈጣሪያችን የኢየሱስ ክርስቶስ ልደትን አብስሯል። የሉቃስ ወንጌል ምዕራፍ 1 ቁጥር 26። ቃለ እግዚአብሔር ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስን ነስቶ በቤተልሔም በተወለደ ጊዜ መልአከ እግዚአብሔር ቅዱስ ገብርኤል በሌሊት መንጋቸውን ይጠብቁ ለነበሩ እረኞች ተገልጾ ለዓለም ሁሉ የሚሆን ታላቅ ደስታ እነግራችኋለሁ አላቸው። አትፍሩ፣ ዛሬ በዳዊት ከተማ መድኃኒት እርሱም ጌታ የሆነ ተወልዶላችኋል። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ በማለት አስቀድሞ ጽንሰቱን እንደተናገረ የአምላካችን የኢየሱስ ክርስቶስን መወለድ ለሰባ ዓለም ተናግሯል። ጌታችን ኢየሱስ ክርስቶስ ወደ ምድረ ግብጽ ከእናቱ ከቅድስት ድንግል ማርያም ጋር በተሰደደ ጊዜ ቅዱስ ገብርኤል ከእመቤታችን ከዮሴፍና ከሰሎሜ አልተለየም ነበር። አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በቅዱስ መስቀል ላይ በተሰቀለ ጊዜ ሰይፈ መዓቱን በመምዘዝ ሊቀ መላእክት ቅዱስ ገብርኤል ቁጣውን ገልጿል። ወሰበ ኢከላአቶ ምህረቱ ለክርስቶስ እምታጉለ ኩሉ ዓለም። የቅዱስ ገብርኤል የቁጣ ሰይፈ መዓት የክርስቶስ ቸርነት ባይከለክለው ኖሮ ዓለምን ሁሉ ባጠፋ ነበር ተብሎ የተነገረው ስለዚህ ነው። አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ሞቶ በሞቱ ሞተ ኃጢአትን ደምስሶ ሞትን ድል ነስቶ በሦስተኛው ቀን መነሳቱን በመቃብረ ክርስቶስ አጠገብ ቆማ ስታለቅስ ለነበረችው ለማርያም መግደላዊት ትንሣኤ ክርስቶስን የነገረ ቅዱስ ገብርኤል ነው። ሊቀ መላእክት ቅዱስ ገብርኤል ከፈጣሪው ከልዑል እግዚአብሔር እየታዘዘ ቅዱሳን አበው ሐዋርያትን ስፍር ቁጥር የሌላቸው ሰማዕታትን ማለትም ቅዱስ ቂርቆስን እናቱ ቅድስት ኢየሉጣን ከነደደ እሳት ከነፍር ውሃ ያወጣ እንዲሁም ከጣዕመ ዓለም ከብዕለ ዓለም ተለይተው በገዳም በበዓት የሚኖሩ ፍጹማን ጻድቃንን በየጊዜው የሚረዳና ከአጋንንት ፈተና የሚጠብቅ እርሱ ነው።